ልጅን መፍጠር አቅም የለውም፣ ከፈጣሪ የሚሰጥ ስጦታ ነው። እንደዚህ በልትራሳውንድ ምን ብለውሻል? ያኔ የለም ብለውሻል? ሄደን ከመጣ ስንት ጊዜ ነው? በቅርቡ ትንሽ ቆየ ማለት 1 ወር ይሆነኛል። 1 ወር አለፈው። ምትጠቀም ወደን ነበረ ውጤቱን ማወቅ እንችላለን ነበር። ስለዚህ ደስ ብሎኛል። እውነት ለመናገር ፈጣሪ ክብርና ምስጋና ይድረሰው። ሜቢ አቅም አላት ብሎ ስላመነኝም ሊሆን ይችላል ፈጣሪ ይህንን ነገር እያደረገ ያለው። እየጠራ ነው። ሄሎ ሰላም እህት፣ እንዴት ነሽ? ጠዋት ላይ ደውዬልሽ ስለ አንድ ጉዳይ አማክሬሽ ነበር። አስተዋወቅሽኝ። በሶሻል ሚዲያ ሶሻል ሚዲያ ላይ በምታታውቀው እና አናግራሽ ነበር ስለ ጉዳዩ ልጅቷና ጀስት ምንም ማለት አይደለም ስለ ሩታ እንደምትመጣና እናንተ ጋር ክትትል እንዳላት ያው የተለየ መረጃ አይደለም። እሷም ያው እርግዝናዋን ይፋ ስላደረገች ለዛ ነው እኔም እናንተንም ፍቃድ ጠይቄ ስላለው ነገር እውነት ነው አይደለም የሚለውን ነገር ሄሎ ይቆራረጣል መሰለኝ። ምን መሰለሽ ያው ጉዳዩን ነግራሻለች። ያው እሷም ይፋ ስላደረገችው እርግዝናዋን ስላለው ነገር ደግሞ እኛም በይበልጥ ደግሞ ከናንተ ከሕክምና ባለሙያዎች መረጃውን መጠየቅ ስላለብን ነው እኔ ጋር አደዋውሌና ፍቃደኛ ከሆንሽ ስላለ ጉዳይ ብትነግሪኝና እውነት እንደተባለው ሩታ እርጉዝ ነች ወይ፣ የምን ያህል ወር ነች፣ እንዲሁም ደግሞ ትንሽ በመንገጫገጭ ስላለ ከሷና ከባለቤቷ እንዲሁም ደግሞ በጣም ሰፊ የሚከተላቸውና የሚያያቸው ኦዲየንስ ስላለ ለነሱ ደግሞ ያለውን መረጃ ለማድረስ ነበርና ፍቃደኛ ከሆንሽ ያው ስላናገረችሽ እኔም በሚዲያ ልጠይቅሽ ብዬ ነው። ቅድም እንዳልኩ ነው ያ ከስተመራችን እሱ ይገባኛል። ልክ ነሽ። አዎ ምን አልሽኝ? እንዳልኩ ነው በጸዋትም እንዳወራሁት ነው የፔሸንታችንን አይደለም። ይገባኛል። ይኸውልሽ ይገባኛል። ትክክል ነሽ። የፔሸንትን መረጃ መስጠት ያው ከህጉም አንፃር ተገቢው ላይሆን ይችላል። እኔ ምን እንደሆነ ታውቂያለሽ፣ እኔ አሁን እዚህ ጋር እንትን ለማድረግ የፈለግነው አንዳንዶች አብርሃምን ባለቤቷ አለ እና ሚዲያው ላይ ካልተከታተልሻቸው ያው ብዙ ጊዜ በሚለቁት ነገር ይታወቃሉና ብዙዎች እሷ እንደዛ ማለቷን እንደ ውሸት እየተቆጠረባት በጣም ይሄ እንደ መቀለጃ ማርጓ አንዳንድ ግሩፖች አብርሃምን ለማጥመድ ሆን ብላ ነው ሳታረገዝ አርግዣለሁ ምናምን እያለች እየተባለ ሌላ ሐሳብ ውስጥ ሰው እየገባ ስለሆነ ያንን ነገር ማጥራት ስለፈለግን ነው። እሺ ያው እንግዲህ ትንሽ ፍቃደኛ ይሆናሉ ብዬ አስባለሁ። ሜቢ ሰፕሌስ ሄሎ ይቅርታ አንድ ፔሸንት ሄሎ እሺ ሄሎ ይሰማል? አዎ እና በቃ እኔ የምፈልገው ምንድነው ታውቂያለሽ መረጃውን ብቻ ነውና ሩታ መምጣቷን እንዲሁም ደግሞ እውነትም እንደተባለውም እርጉዝ ነች ብላችኋልና ነች ወይ ሪሊ እየተባለ ያለው ነገር እውነት ትክክል ነው ወይ የሚለው ነገር ብቻ ነው ማወቅ የምፈልገውና
ስለርግዝና ምንም እሺ ነገር የለም። ግን እናንተ ጋር ሆስፒታል ታካሚ መሆኗን ኦኬ ስለዚህ እናንተ ጋር ክትትል እያደረገች ነው የሚለውን ብቻ ነበር ማወቅ የምፈልገው። ይሄ እኔንም አደጋ ውስጥ ይከታል አይደለም ልንገርሽ፣ ይኸውልሽ አይ ጉዳቱማ ይገባኛል። ያው መረጃውን እኔ ሙሉም እንድትሰጪኝ አልፈልግም፣ ግን በብዙዎች ዘንድ ራሷ መልስ ልትሰጥበት ትችላለች። ይፋ ካረገችው በኋላ እርግዝናዋን እርጉዝ ነኝ ብላ ይፋ ካረገችው በኋላ ግን ብዙዎቹ ላይ ብዥታ ፈጥሯል። አይ እሱን ለመደለል ነው፣ አይ እሱ ላይ እንደዚህ አስባ ነው፣ ውሸት ነው፣ አይ እሱ ላይ እኮ እንደዚህ እሱ ስለሄደ አሁንም እሱን ለማጥመር ነው ሁለተኛ ልጅ እንደዚህ ያለኝ ምናምን የምትለው እንጂ አይደለም እየተባለ የሆነ የውሸት ነገር እንትን እየተባለ ስለሆነ ያንን ነገር ለማጥራት የግድ እሷም መልስ ብትሰጥበት አሁንም ውሸት ነው ስለሚባል የምትከታተልበት ቦታ ደግሞ የግድ እንትን እንድትሉ ነበረ። ወንድሜ ይሄ እኔንም አደጋ ውስጥ ይከተኛል። ምክንያቱም እንትን ላይ ሚዲያ ላይ ነው የምትለቀው አይደለ? አዎ ይሄ እኮ እኔንም ለስራዬ እንትን የሚለኝ ነው። ይገባኛል። እሷ ጠዋት አውርታሽ ነበር። ይኸውልሽ ጠዋት አውርታሽ ነበር። እኛ ክትትል ብቻ እያደረገሽ መሆኑ በቃ በቂ ፍንጭ ነው። በጣም ከበቂ በላይ ነው። አመሰግናለሁ። ይቅርታ ሆስፒታሉን ስም ባልጠቅሽውም ችግር የለውም። ለምን የለሷም እንትን ሲባል አትጥቀሽው ስለምትከታተልበት ቦታ። ግን በቃ እናንተ ጋር እንደምትከታተል ራሱ ማወቃችን ከእናንተ መስማታችን አንድ ነገር ነው። የስራ ሰዓትሽን ስለተሰማው በጣም ይቅርታ አመሰግናለሁ። እሺ እንግዲህ ውድ ቤተሰቦች ያው በተወሰነ መልኩ ነገሩን አጣርቼ ለእናንተ ለማሰማት ሞክሬያለሁ። ይህንም አደርገው የሩታን የሌለ ገበና ለማውጣት ወይ እንዲህ ለማድረግ ምናምን ሳይሆን በቃ ሌላ ብዥታ ሌላ ነገር ውስጥ ሌላ እንትን ውስጥ እንዳይገቡ ሌሎች ሰዎች ስሟን እንዳያጠፋው። በተለይ ደግሞ በጣም በቃ ይህን ቪዲዮ ከለቀሽ በኋላ አብርሃምን ለማጥመድ ነው ምናምን በዚህ ደረጃ እየተኮፈሰባት እየገፋባት ልጅሽንም ጭምር አልፈልግም እስከ ማለት ድረስ የደረሰ ሰው ላይ በዚህ ደረጃ ሪስክ ወስዳ እንዲህ ነው አትልም። ስለዚህ እውነት ስላላት ነው ያለውን ነገር አሁን እንግዲህ መከታተልና የሚመጣውን ነገር ደግሞ ከሷ መስማት ነው። እኔ እስከማውቀው ድረስ በተጨባጭ ደግሞ ቀረብ ብዬ ከሰዎች እንዳረጋገጡት መረጃ አለ። ግን ጊዜው ሲደርስ እሷ ብታወጣው ይሻላል ብዬ ነው። ኤኒዌይስ አንድ ሐሳብ ልጨምርና እዚህ ጋር ላብቃ። የአብርሃም ጉዳይ ላይ በተለይ ማለት ነውና አብርሃም በዚህ መልኩ መግፋቱ እውነት ለመናገር በጣም ያሳዝናል። ያን ያህል ጣልቃ ገብተን ያን ያህል ለሱ ወግነን እኛ በጣም ብዙ ነገር አድርገን ነበር። ግን በዚህ ደረጃ የእናቱ የአባቱ ገዳይ አድርጎ ሩታን ማሰቡ በጣም ነውር ነው እዚህ ላይ ማለት ነውና ዙሪያ ያሉትን ሰዎች አታዳምጥ። ምንም ጥሩ መካሪ የለህም። በተለይ ደግሞ ከነ አቤል አይነት ሰዎች ገባ ያለህን ነገር አፈራርሰው ያለህን ነገር እንትን ብለው ጉድ ይሰራዋል እንጂ አይጠቅሙም። ስለዚህ እኔ አብርሃም ይሄን መልእክት አድርሱት። እውነት ህይወትን ትዳርህን በመልካም መልኩ አሁን ሩታ እንደዚህ ነገሮች ሁሉ ተጠንቅቃ ስትባንንና ካወቀች በኋላ አሁን ላይ አንተ አሃ ብለህ እዚህ ጋር ቆም ብለህ ማሰቢያ ጊዜ ነው ብዬ ነው የማስበው። ስለዚህ ብትረጋጋና ለነገሩ ትኩረት ብትሰጥበትና አይ በቃ አሁን በቃ ይሄ እኔ ማቆም ያለብኝ ሰዓት ነው አሁን ላይ በቃ ከዚህ በኋላ የመጨረሻው እርምጃ ነው ምናምን በጣም ማለት ያለብህ በጣም ይሄ እድል የሚሰጥበት ትልቅ ሰዓት ነው እንጂ ሁለተኛ እድል ላይ ደግሞ አሁንም እርግዝና ጊዜዋን እንዲሁ ብቻዋን ካንተ ጋር ጠብ ሆና ብቻዋን አሳልፋ እቺ ብትጎዳ በኋላ ጸጸቱ አይለቅም። ልጆች ነገር ሲያድጉ እናቴ በእርግዝና ሰዓት ከጎኑ አልነበርክም፣ እናቴ እንዲህ ባስፈለክ ሰዓት ከጎኑ አልነበርክም ሲሉና በኋላ አሃ እንደዚህ ቦታ ላይ እንዲህ በወሰን ኖሮ ነገሌ ናቸው እንዲያደርጉኝ ብለህ መጸጸት ጥቅም የለውም ካለፈ በኋላ። ስለዚህ ለትዳራችሁ የሚሆነውን የሚበጀውን ነገር ብታደርጉ በጣም አሪፍ ነው። ስለዚህ አብርሃም ዙሪያ ያሉን ሰዎች በተለይ ሄርሜላ አትጠቅምህም። ሩታ ላይ የምታሳየው ነገር ለሷም ነገ ስላለመሆኑ እርግጠኛ ስላልሆነች ገባ አይደለ? ሁለተኛ አማራጭ ፕላን ቢ ይዛ ነው የምትንቀሳቀሰው። ከዚህ ሄርሜላ አይምሰልህ። ሴት ልጅ በጣም ብልጥ ነች፣ እንዳንተ አትምሰል። ስለዚህ አብርሃም ብትረጋጋና ትንሽ እቺ እልህንና ንዴትን ዋጥ ብታደርግ በጣም አሪፍ ነው እላለሁ። የተሰማኝ ነገር ይህንን ነው። እናም ደግሞ በመጠኑ ለእናንተ ደግሞ መረጃ ለማድረስ የሞከርኩበትን ነገር በቻልኩት አቅም እንግዲህ ለእናንተ ለማድረስ ሞክሬያለሁ። ሱራዛ ሀበሻ ነበርኩ። መልካሙን ቸርቸሩን እናደርሳለን። እነሱ ታርቀው
ሁለት ልጅ እንግዲህ ማሳደግ ከባድ ነው። ስለዚህ ለሁለት ልጆቻችሁ መስመር ብታስይዙ ከወዲሁ መልካም ነው ላለው ውድ ቤተሰብ ያለው መረጃ ይህን ይመስላል። መልካም ጊዜ ባይ